መሰቃየታችንን እንደሚፈልግ ምን ያህሎቻችሁ ታምናላችሁ? ምድር ላይ እዚች አዲስ ኪዳንና ብሉይ ኪዳን የተፈጸመባት ምድር ላይ እግዚአብሔር እኔም አንተም አንቺም እሷም እንድንሰቃይ መከራ እንድንቀበል እንድንቸገር ይፈልጋል። የመጽሐፍ ቅዱስ የብሉይም ሆነ የአዲስ ኪዳን ትርጉሙ ይኸው ነው። እኔ አሁን የግዕዙን መጽሐፍ ቅዱስ ስለምፈልገው ከግዕዙ መጽሐፍ ቅዱስ እያሳየው ሰሞኑን ሰንበት ትምህርት ቤት ላይ ካስተማርኩት ትምህርት ጋር አያይዤ አንድ ቁም ነገር ላካፍላችሁ እሞክራለሁ። በእርግጥ የሰንበት ትምህርት ቤት ተማሪዎች መለማመጃ አይደለም። ሄጄ ግን ሳስተምር ተለማማጅ መምህር አይነት ጸባይ ነው በራሴ ላይ የታዘብኩት። ቢሆንም በእኔ ጎልዳፋ የተዳደፈ የተስነካከለ እዛና እዚህ በሚረጋግጥ አንደበት ውስጥ እግዚአብሔር የሚጠቀምበት ከሆነ ለበጎ ነው። እኔ ግን ብዙ ተጠቅሜበታለሁ። ቅዱስ አይደለሁም፣ ንጹህ አይደለሁም፣ ትክክለኛ ንስሐ ገቢ ቅዱስ ሥጋው ክቡር ደግሞ የምቀበል ጤነኛ ልጁ አይደለሁም። ጤነኛ እንድሆን ግን መገኘት ያለብኝ ሐኪም ቤት፣ ትክክለኛው ሐኪም ቤት ቤተክርስቲያን ነች። ቤተክርስቲያን ውስጥ ደግሞ ያለውን ክፍተት መሸፈን የክርስቲያን ግዴታ ነው። በዛ ውስጥ ብዙ በረከት አግኝቻለሁ። ከነዛ መካከል ዛሬ ማካፈላችሁ አንዱ ነው ማለት ነው። ቤተክርስቲያን ያገኘሁት በማስተማሪ በማገልገል ያገኘሁት በረከት ነው። አሁን መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ ነው የሚለው። የግዕዝ ተማሪ እንደመሆኔ ቤተክርስቲያኑን ማወቅ እንደሚፈልግ ሰውነቴ እኔም ላሳውቃችሁ ፈልጋለሁ ማለት ነው። ይህ መስቀል ይህን ግዕዝ መጽሐፍ ቅዱስ ገዝቶ የሰጠኝ ወጪውን የቻለልኝ ወዳጄ ነው። ለማንኛውም ይህን መጽሐፍ ቅዱስ የግዕዝን ማንበብ እየሞከርኩ ነው። ባይገባኝም ብዙዎቹ ባይገቡኝም እየሞከርኩ ነው እና እሱን ነው የምጠቅስላችሁ። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአባቶቻችን ካህናት ከሚይዙት መስቀል የታቦተ ሙሴ ወይም ጽላትን የሚወክል ነው። ከመስቀሉ ስር ግርጌ ያለው በየትኛውም ዓለም ላይ ካህናት መስቀሎቻቸው እንደዚህ ላይ ኖረው ይችላል። ይህ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የቅዱሱ ታቦት የሙሴ ጽላት መገለጫ ነው። ይሄኛው የክርስቶስ የደህንነት ይሄ ብሉይ ኪዳን ይሄ አዲስ ኪዳን ነው። የቤተክርስቲያን አርማ ቅዱስ መስቀል ነውና ማለት ነው። እዚህ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ምን ይላል? ምንድን ነው የሚለው? አብረን እንወስድ። ንግበር ሰብአ በአርአያ ነው ከመይኮንን እንዲገዛ ገዢ እንጂ። ከዛ ቁጥር ምዕራፍ 2 ቁጥር የመጨረሻው ላይ ደግሞ ምን ይላል? ወበእንተ ዝንቱ ያሐድግ ብእሲ አባሁ ወእሞ ወይተልዎ ለብእሲቱ። ሴትን ከፈጠረ በኋላ ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል አለና ወሀለው አዳም ወብእሲቱ ራቃን የሆኑ ወይታፈሩ፣ ራቁታቸውን ነበሩ አይተፋፈሩም ነበር። አይገርምም? እሺ ምዕራፍ 3 እንግባ። ምዕራፍ 3 ቁጥር 7 ላይ ደግሞ እንዲህ ይላል። አይገርምም? በሉ ቁጥር 6 ላይ አዳምና ሔዋን ዕፀ በለስን ለበሊዓ ወሰናይ ውእቱ በሉ። ከዛ አይኖቻቸው ወተፈትሐ አዕይንቲሆሙ አይኖቻቸው ተከፈቱ። ዕውራን ነበሩ እንዴ አዳምና ሔዋን? ራቁታቸው እንደሆኑ ማይተዋወቁት ዕውራን ስለነበሩ ነው? በፍጹም። አይኖቻቸው ተፈታ። እግዚአብሔር ይፈጽምባቸዋል ያላቸው ተፈጸመባቸው። ወአእመሩ ከመ ራቃኒሆሙ ራቁታቸውን እንደሆኑ አሁን አወቁ። ምን ማለት? ጸጋቸው ተገፈፈ። ለብሰውት የነበሩት ልብስ ተገፈፈ። አቤት ስናሳዝን! እሙት ወአፍሩ ስለዚህ ተፋፈሩ። ራቁት አይኖቻቸው ተገለጠ። ራቁታቸው መሆናቸውን አወቁ፣ ተፋፈሩ። ወሰፈዩ ቆጽለ በለስ ወገብሩ አለ። ከቅጠል በለስ ቀነጠቡና ቆረጡና አገለደሙ። ወመዋዕርዕተ ለበሱት። ወሰምዐው ቃለ እግዚአብሔር እንዘ ያንሶስ ውስተ ገነት የእግዚአብሔር ድምፅ በገነቱ ውስጥ ሲመላለስ ሲሰሙ ጊዜ አዳም ወብእሲቱ ምን አደረጉ ማለት ነው? ቅድመ እግዚአብሔር ማእከለ ዕፀ ያለ ገነት ተሸሸጉ። መጀመሪያ አይኖቻቸው ተገለጠ፣ ራቁታቸው እንደሆኑ አወቁ። በለስ መብላት ራቁት ያደርጋል እንዴ? አይን ይገልጣል እንዴ? ጸጋ ይገፋል እንዴ? ያስተፋፍራል እንዴ? ያስሸሽጋል እንዴ? አያሸሽግም። ይህ ሁሉ ምንድን ነው? ለብሰነው የነበረውን ጸጋ እግዚአብሔር ተገፈፈ። የትኛውም እንስሳ እዚህ ምድር ላይ ልብስ አልለበስኩም ብሎ አይሳቀቅም። የትኛውም እጽዋት ራበኛ አይሉ። ሰው ብቻ ተፈረደበት። በቃ ጸጋውን ከተገፈፈ በኋላ በአዳምና በሔዋን ጸጋችን ከተገፈፍን በኋላ ስለ ልብስ እንጨነቃለን፣ ስለምንበላው ስለምንጠጣው ነገር እንጨነቃለን። በቃ ከዛም አያስጨንቅ ኮተት ሁሉ ያስጨንቀናል። ይሄ ሆነብን። ስለዚህ እግዚአብሔር አምላክ ከገነት አስወጣን፣ እዚህ ምድር ላይ መጣን። ከዛ በኋላ ቀጣን። በእንተ ፍትሐ እግዚአብሔር የእግዚአብሔር ፍትህ ቀጠለ። ከዛ ቃል ኪዳን ገባልን። ቁጥር 15 ላይ እንዲህ ይላል። ምን አለ? አንተ ራሱን ትቀጠቅጣለህ። አስተጻርር ማእከሌከ በአንተና በዘሩ መካከል ጠላትነትን አደርጋለሁ። በዚህ ወማእከለ ዘርእከ ወማእከለ ዘርአ ውእቱ ለዕቀብ ርእሰከ ወአንተኒ ዕቀብ ሰኮናው። አንተ ሰኮናውን የእግሩን ተረከዙን ትነክሳለህ፣ እሱ ራስ ይቀጠቅጣል ተባለ። ወንድማችን ዘላለም ወንድሙ ወይም ወልደ ሰማዕት ስብከቱን ሲጨርስ ጥንተ ጠላታችን ሰይጣንን ወይ ሲጀምርም ይላል ሰይጣንን ራሱን ቀጥቅጦ ከእግራችን በታች ይጣልልን ይላል። አሜን። እግዚአብሔር አምላካችን መድኃኒዓለም ኢየሱስ ክርስቶስ የአዲሱ የብሉይም ኪዳን ጌታ ዛሬም ጥንተ ጠላታችን ሰይጣንን ከእግራችን በታች ቀጥቅጦ ይጣልልን። ሁላችንንም ደግሞ የመከራ ዓለም ነው የመጣ የችግር ዓለም ውስጥ ነው ያለነው። ክፋት የነገሰባት እርስ በርስ መበላላት መነካከስ የሰለጠነባት ዓለም ውስጥ ነው ያለነው። እዚህ መኖራችንን እግዚአብሔር ይፈልገዋል። ተሳስቶ አላመጣንም። የእያንዳንዳችን ችግር፣ የእያንዳንዳችን ሐዘን፣ የእያንዳንዳችን ቤትና ሰፈር ውስጥ የሚገጥመን በየዕለቱ የምናሳልፋትን ነገር እግዚአብሔር ያውቃል። ታዲያ ለምን ዝም ይለናል? እያወቀ ለምንድን ነው የሚታገሰን?
ለምን ጸጥ ይላል? እንደማያይ እንደማይሰማ እንደማያስብልን። አሃ በዛ ውስጥ እንድናልፍ ይፈልጋል ማለት ነው። በብሉይ ኪዳን ላለፉ አባቶቻችን እንዲያልፉበት መንገዱ ዝም እንዳላቸው በአዲስ ኪዳን ያለፉ አባቶቻችን እንዲያልፉበት ደግሞ እኔም አንተም አንቺም እንድናልፍበት ይሄን መንገድ ይፈልጋል ማለት ነው። የትኛው? አንተ የምትኖርበትን ቤተሰብ ኑሮህን እንድትኖረው ይፈልጋል። አንቺ የምትኖሪበትን የቤተሰብሽን ኑሮ አክብረሽ እንድትኖሪ ይፈልጋል ማለት ነው እግዚአብሔር። ሲኦል ቢሆንስ ቤቴ? ሲኦል ቢሆንስ? በጣም ብትበሳጪ፣ ብታቆርፊ፣ ብትነጫነጪ፣ ድሃ ብትሆኚ፣ ችጋረኛ ብትሆኚ፣ በጣም ብዙ አይነትን ከነ ቤትሽ ውስጥ ቢኖርብህ እግዚአብሔር ፈቅዶታል። በቃ ያለ ምክንያት የፀጉርህን ቁጥር ቆጥሮ የሚያውቅ አምላክ ዝም ብሎ እዚች ምድር ላይ አላመጣህም። ምክንያት ስላለኝ ነው የምዘምርልህ ይሉታል ቅዱሳኑ የገባቸው። ግሩምና ድንቅ አድርገህ ፈጥረኸኛል ብቻ አይደለም የሚሉት፣ ያስጨነከኝ ለበጎ ሆነልኝ ይሉታል። በኮሪደር መፈናቀል፣ በጦርነትና ረሃብ ችግር ውስጥ መሆን፣ በኑሮ ውድነት መሰቃየት፣ መሪዎቻችን የተለያየ አይነት ሰዎች መሆናቸው ያስጨነከኝ ለበጎ ሆነልኝ። አሁን አንዲት እህት በፊት ምን ትለኝ ነበር? አሁን እኮ ለጳጳሳት የሚጸለይበት ዘመን ነው፣ ለዳንኤል ክብረት እኮ የሚጸለይበት ዘመን ነው ትለኛለች። ወይኔ አሁን መጸለየው ሰው ባጣ ለዳንኤል ክብረት ልጸልይ ያስብላል እኮ ወዳጄ። ዳንኤል ክብረት ሰይጣን ነው እንዴ? አብይ አህመድ ሰይጣን ነው እንዴ? እሱንም የሚያውቀው እግዚአብሔር። እኛ እንደሰበኩን መልካም ቃላት ሲናገሩ እንደነበር እናውቃለን። እኔን ሰይጣን ሁን ማን ያለኝ? እኔን ምቀኛ ሁን፣ ጋኔን ሁን፣ አውሬ ሁን፣ ጨካኝ ሁን፣ ክፉ ሁን፣ ገዳይ ሁን፣ መርዘኛ፣ ተንኮለኛ፣ ነቀዝ፣ በሽታ፣ ነቀርሳ ሁን ማን አለኝ? እኔ እኮ የተጠራሁት በኦሪት ብሆን እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደ ዮሴፍ፣ እንደ ነቢያቱ እንድመስል እንደ አባቶችና እንደ እናቶች እንደነ ሩት፣ እንደነ አስቴር፣ እንደነ ርብቃና ሳራ፣ እንደ ሔዋን ምርጥ እንደሆነበሩትን አባትና እናቶቻችን እንድንሆን ነው። በአዲስ ኪዳን ያለ ነው። በአዲስ ኪዳን እኮ ያሉት እንድንመስል ነው። የብሉዩም የአዲስ ኪዳኑም ጌታ ኢየሱስ ክርስቶስ የበላይ መሆኑን ለማሳየት መስቀል ከላይ ይደረጋል። ከታቦቱ ላይ መስቀል ምን ማለት ነው? ከብሉይ ከነቢያት ይልቅ ነቢይ፣ ከሐዋርያት ይልቅ ሐዋርያ፣ ከጻድቃን ይልቅ ጻድቃን፣ ከሰማዕታት ይልቅ ሰማዕት፣ ከጠባቂዎች ሁሉ በላይ ጠባቂ፣ ከአስተዳዳሪዎች ሁሉ በላይ አስተዳዳሪ፣ ከካህናት ሁሉ በላይ ሊቀ ካህን፣ ከጳጳሳት ሁሉ በላይ ሊቀ ጳጳሳት፣ ከተመራማሪዎችና ከጠቢባን ከምሁራንና ከሀብታም ከነጋዴዎችና ከወታደሮች ሁሉ በላይ ጠባቂ የሆነው መድኃኔዓለም ኢየሱስ ክርስቶስን ቤተክርስቲያን አንግሳ ከላይ ጉልላቷ ቤተክርስቲያን ላይ ካህናት መስቀል ላይ አንገታችን ላይ ታጠልቅልናለች። ለምን? ይህ የመከራ ዓለም ነው። ክርስቶስ ከደረሰበት ጻድቃን ሰማዕታት ከተቀበሉት መከራ አንዱንም የሚመጣጠን አንተም አንቺም አልተቀበላችሁም። ይልቅ እያመሰገናችሁ በየዕለቱ ኑሯችሁ ሳታማርሩ ከምስጋና ጋር ኑሩ ስንባል ቤተክርስቲያን ዕለት ዕለት የጻድቃን የሰማዕታትን ገድል ስንክሳሩን በተለያየ መልኩ ታነብልናለች። ይህ የሚያመለክት ምንድን ነው? መሰቃየታችንን እግዚአብሔር በየቀኑ ይፈልገዋል። መቸገራችንን መጨነቃችንን ይፈልገዋል። እግዚአብሔር ይፈልገዋል። እያንዳንዳችን መጨነቅ ይፈልገዋል። ስለሚፈልገው ዝም ይለናል፣ ይታገሰናል። ምን ታደርግ ይሆናል? አብርሃምን ብዙ ጎዳና እስኪያልፍ ድረስ ዝም ብሎታል። ዮሴፍን 13 ዓመት ወንድሞቹ ሸጠው የሰው ቤት ሰራተኛ አገልጋይ ሆኖ እስር ቤት ተከቶ ዝም ብሎታል። 13 ዓመት ይላል ቅዱስ ዮሐንስ አፈወርቅ። ከ13 ዓመት በኋላ የግብፅ ጠቅላይ ሚኒስትር ነው። ዳዊት እረኛ እያለ ጸጥ ብሎታል። ሶምሶን፣ ዮሴፍ፣ ባርቅ፣ ጌዲዮን የመሳሰሉ ዛሬ ጥሩ መሪ እንዲነሳልህ ትፈልጋለህ። አንተ ጥሩ ተመሪ ነህ። አንቺ ጥሩ ተመሪ ነሽ። በብሉይ ኪዳን ነኝ የምትል ጥሩ እንደ አብርሃም ልብ አለህ። እንደ ሄኖክ አካሄድክ ያምራል። እንደ ኖህ በዘመን ጻድቅ ነህ። በአዲስ ኪዳን ነኝ ካልክ እንደ ሐዋርያው ቅዱስ ጳውሎስ፣ እንደ ቅዱስ ጴጥሮስ፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ ጴጥሮስ እንደ የትኛው ጻድቅ ነው? አንተም እንደ ቅድስት አርሴማ ነሽ፣ እንደ ቅዱስ ጊዮርጊስ ነህ። ከየትኛው ሰው ነው ጋር ነው የምትመሳሰለው? በአዲስ ኪዳን እግዚአብሔር መሰቃየታችን ባይፈልገው ኖሮ ጸጋችንን አይገፍንም ነበር። ጸጋችን ገፎ እዚህ ምድር ላይ በላ በወዘ ጥረግረ ብላ ምድርሽ ካንተ የተነሳ የተረገመች ትሁን፣ እሾህ አሜኬላ ታብቅልብህ፣ ተሰቃይ፣ መከራ ይግጠምክ፣ ዘመንህን ሁሉ በችግር ውስጥ ኑር ብሎ ነው ያመጣ። ስለዚህ እኮ ነው ደጋጋ አባቶቻችንና እናቶቻችን ለምሳሌ ቅድስት አርሴማ ቤተሰቦቿ አላቸው፣ እድልም ቀርቦላታል፣ የተመቻቸ ኑሮ ነው የቀረበላት። አልፈልግም ብላ ነው ስቃይ የመረጠችው። ቅዱስ ጊዮርጊስ የነገስታት ቤተሰብ ልጅ ነው ያላቸው፣ በዘመናቸው የተንደላቀቀ ኑሮ መኖር የሚችል ሰው ነው። አልፈልግም አለ። ገብረ ክርስቶስ የልዑል የነገስታት ልጅ ነው። ከኢትዮጵያኑ ካሌብ ንጉስ ነው። አፄ ገብረ መስቀል ንጉስ ነው። ላሊበላ ንጉስ ነው። ሀብታም ነው፣ ባለጸጋ ናቸው። ይምርሃነ ክርስቶስ። አቡነ ተክለ ሃይማኖት የችግረኛ ቤተሰብ ልጅ አይደሉም። አባ ጊዮርጊስ ዘጋስጫ የችግረኛና የድሃ ልጅ አይደሉም። አላቸው የሚበሉት የሚጠጡት። ንግስተ ሳባ ጀምረ ከጥንት ከአዳም ከሔዋን ጀምሮ እኛ አዳምና ሔዋንን ነው የምንረግመው። በነገራችን ላይ ዳግማዊቷ ሔዋን መብርሃን ቅድስት ድንግል ማርያም ስለማናቃት፣ ዳግማዊ አዳም መድኃኔዓለም ኢየሱስ ክርስቶስን በትክክል ስላልተረዳን ነው ኦሪት ላይ ሄደን የምንሳደበው።
የአዲስ ኪዳኑ ፍቅር አልገባ ሲለን፣ የአዲስ ኪዳኑ ተጋድሎ አልገባ ሲለን ጸጋቸውን የተገፈፉት የብሉይ ኪዳኖቹን እንሳደባለን። ጸጋቸውን እኮ መጥቶ አለበሳቸው የአዲስ ኪዳኑ ጌታ መድኃኒዓለም ኢየሱስ ክርስቶስ። እነሱን አልብሶ እኛ ምንድን ለብሰው ቤተክርስቲያን ተክሎ ስጋዬን ብሉ ደሜን ጠጡ አለ። እነሱን አግዞ ከሲኦል አውጥቶ ገነት ከቶ ለእኛ ደግሞ ቅዱስ ቤተክርስቲያን ተስፋ ሰጥቶን ካህናት ሾሞልን መጽሐፍ አጽፎልን ይኸው ብሉይና አዲስ ኪዳን እንድናነበው እንድንገላብጠው አድርጎ ሰጥቶን መድኃኒታችን ኢየሱስ ክርስቶስ ሄደ። እኔን ያሳድዱ ያሳዷቸዋል፣ እኔ ያስጨንቁ ያስጨንቋቸዋል፣ እኔ ያሰቃዩ ያሰቃዩአቸዋል አለ። ስለዚህ ስቃያችንን ይፈልገዋል ማለት ነው እግዚአብሔር። ምን አይነት ስቃይ ነው የሚፈልገው? ስቃይ ያልገጠማቸው አባቶቻችንማ ስቃይ ፈልገው ገዳም ገቡ። ስቃይ ፈልገው በየዕለቱ ተጋድሎ ይፈጽማሉ፣ ይሰግዳሉ፣ ይጾማሉ፣ ይጸልያሉ። ስቃይ የሚፈልጉ የተመቻቸ ነገር የማይፈልጉ መኪናቸው ውስጥ የተንቆጠቆጠ በስንት ሚሊዮን ብር የሚነዱት መኪና ውስጥ ይጾማሉ፣ ይጸልያሉ፣ ይሰግዱለታል አምላካቸው እግዚአብሔር። በአውሮፕላን እየተመላለሱ ጻድቃን የሆኑ አባቶችና እናቶች አሉ። ስቃይ የሚፈልጉ አባቶች የተመቻቸ ኑሮ ውስጥ ይሰቃዩለታል። ለኔ ብለህ ከሰማይ ከክብርህ ወርደህ ለኔ ብለህ ተሰቀልክ፣ እኔ ለአንተ ብዬ ደግሞ እሰቃያለሁ፣ እራብልሃለሁ፣ እጨነቅልሃለሁ፣ እቸገርልሃለሁ፣ አገለግልሃለሁ እያሉ ዕለት ዕለት በገንዘባቸው፣ በጉልበታቸው፣ በእውቀታቸው በተሰጣቸው ጸጋ ያገለግሉታል። ሌሎቻችን ለምንድን ነው የምናማራው? ያስጨነቀን ለበጎ እንዲሆንልን በየተሰማራንበት በምንጨነቅበት ነገር ለምንድን ነው የማናመሰግነው እግዚአብሔር? ይህ በሰንበት ትምህርት ቤት ሳስተምር ከገቡኝ ነገሮች መካከል አንዱ በሰሞኑ የጠቅላይ ቤተ ክህነት ባዘጋጀ የሰንበት ትምህርት ቤት ማደራጃ መምሪያ መጽሐፍ ላይ ካገኘኋቸው ቁም ነገሮች መካከል አንዱ ነው። በዛ ላይ ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ሲተረጉም ደጋግሞ ያነሳው ነው። አብርሃም ከኡር ወጣ፣ ካራን ገባ፣ ከካራን አሳደደው፣ ከነአን ገባ፣ ከነአን በረሃብ ጠበሰው፣ ግብፅ ገባ፣ ግብፅ ሚስቱን ለስቃይ ሰጥቶ እሱም ተሳቆ ኖረ። እግዚአብሔር ግን በመጨረሻ ላይ ሸልሞ አወጣው በክብር። አንተ እስከ መጨረሻው እንደ ድርሻ የሚጠበቅብህ ሳታጎረመርም ክርስቲያን ከሆንክ የክርስቲያን ተጋድሎ መፈጸም ምንድነው? ተጋድሎ ነው። በቃ ያለህን ኑሮ አመስግነህ መኖር። አባት እናት የመረጣለህ ከእናንተ እኔ አልመረጥኩም። አንቺ መርጠሻል፣ አንተ መርጠሃል። ካልመረጥክ ለምንድን ነው የምታማረው? አክብር ተብላል፣ አክብር በቃ። እኛ ያላከበርናቸው እናት አባቶቻችን ሞቱብን። ስለዚህ ያልሞቱትን ያላረፉትን ያንቺን እናት አባት ለማክበር ጥረት እናደርጋለን። እኛም ጥሩ አባት ጥሩ እናት ነው ለመሆን ጥረት ማድረግ ያለብን። በቤታችን ሲኦል ለምን እናደርጋለን? ስለዚህ ያልመረጥከውን ኑሮ እግዚአብሔር መርጦልሃል። ቤተሰብ አንተ አልመረጥክም፣ እግዚአብሔር መረጠልህ። ሰፈር አንተ አልመረጥክም፣ እግዚአብሔር መረጠልህ። ሀገር አንቺ አልመረጥሽም፣ እግዚአብሔር መረጠልሽ። የመረጥከው ብሔር፣ ሰፈር፣ መንደር፣ ሀገር ውስጥ እንድትኖር እግዚአብሔር መረጠልህ። የተመረጥክበት ቦታ ላይ ምርጫህን እያስተካከልክ ወደ ክርስቶስ ማስጠጋት ነው። የድሃ ልጅ ብትሆን ከድህነት መጀመር፣ የሀብታም ልጅ ብትሆን ከሀብት መጀመር፣ እንደኔ ኩታራ ብትሆን ከኩታራነት መጀመር ይቻላል። ክርስትና ከየትም ተነስተህ ገነት የምትገባበት መንግስተ ሰማያት የምትደርስበት መንገድ ነው። እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ያለው የኦሪትም የሐዲስ ኪዳንም መንገድ ኢየሱስ ክርስቶስ ነው። ቅድስት ቤተክርስቲያን መስቀል ዝም ብላ አይደለም ምልክት የምታረገው። ቅድስት ቤተክርስቲያን ዝም ብላ አይደለም መስቀላችንን አርማችን ነው የምትለው። ስለዚህ ትክክለኛው መንገዳችን መድኃኒዓለም ኢየሱስ ክርስቶስ ነው። ቤተክርስቲያን አልተሳሳተችም። ጾም ስታበዛ፣ ጸሎት ስትመክረን፣ ንስሐ ግቡ ስትለን፣ ጾሙ ጸልዩ ስትሰገዱ ስትለን፣ አትንጫጩ፣ አታጉረምርሙ፣ አታኩርፉ፣ የመጣባችሁን መከራ በጸጋ ተቀበሉ ስትለን፣ አዎ ለምሳሌ በመሪዎች የምትበሳጭ ከሆነ አንተ ጌዲዮን እንዲመጣል እንደ ጌዲዮን የተመቸ ህዝብ ነው። ዳዊት እንዲነሳል እንደ ዳዊት የሚመች ምን ምግባር አለ? ከቅዱሳን አባቶች ከነቢያት አንዱ መጥቶ እንዲያስተምርህ ነቢያት ሊሰብኩት የሚያበቃ ምንነት ምን አለ አንተ? እኔ የለኝም። ስለዚህ የተሰጣቸውን ባይሰሙ ከነቢያት አንዱ መጥቶ ቢሰብካቸውም አይሰሙም ተብሏልና አባታችን አብርሃም ብሏልና ከሙታን ተነስቶ አንዱን መጥቶ ቢያስተምረን አንሰማምና የተሰጠንን መጽሐፍ ቅዱስ የተሰጠችን ቅድስት ቤተክርስቲያን የተሰጡንን አባቶችና እናቶች ዲያቆናትና ካህናት አክብረን እኛ እንደ ምእመን ድርሻችንን ልንወጣ ይገባል። ወንድም እህቶች፣ እግዚአብሔር በፈተና በችግር ውስጥ ማለፋችንን ባይፈልገው ኖሮ እዚህ ውስጥ ሁሉ አይከተልም፣ ዝም አይለንም ነበር። ይፈልጋል። በቃ ያስጨነቀን ለበጎ እንዲሆንልን ግን በየተሰማራንበትና በየምንኖርበት ሰፈር፣ ቤት፣ መንደር፣ ሀገር ውስጥ ተመስገን፣ ልቦናዬን አታጥፋብኝ፣ ወደ ቤት መልሰኝ፣ ከዚህ ውስጥ አውጣኝ እያል አውጣኝ አለወጣ አብላኝ አለበላ ነገሩ የበዛው ተኝቶ ላለነው ጉዱ የመጣበት እንደሚል አንድ ንግግር ረሳሁት። ቤት የሚመታውን አውጣኝ ያለ አውጣኝ 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 አድነኝ 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 ብሎም ጸሎት ያደረገ ድኗል። ተንከርፍፎ የተኛው ተበልቷል። አብላኝ አለም በልቷል። ስለዚህ ምንድን ነው ከኛ የሚጠበቀው? ጸሎት፣ ስግደት፣ ጾም፣ መጽሐፍ ቅዱስ ማንበብ፣ ቅድስት ቤተክርስቲያን መመላለስ፣ ቅዳሴ ለማስቀደስ ጥረት ማድረግ፣ ደግሞ እንደየአቅማችን ቤታችንን ማስተካከል። ምክንያቱም ነቢዩ ኢያሱን ብሏል፣ እኔና ቤቴ እግዚአብሔር እናመልካለን ብሏል በኦሪት። በአዲስ ኪዳን እኔ ክርስቶስ እንደመስል እናንተን የምንሰሉ ብሏል ቅዱስ ጳውሎስ። በምንድን የመሰለው? በኑሮ በህይወቱ፣ በወንበዴዎች ፍርሃት፣ በወገኖች በኩል ፍርሃት፣ በሰንበት ትምህርት ቤት ፍርሃት፣ በቤተ ክህነት ፍርሃት፣ በመንግስት አካባቢ ፍርሃት፣ በብሔሮች ፍርሃት፣ በነጋዴዎች ፍርሃት፣ በባለጸጎች ፍርሃት፣ በወታደሮች ፍርሃት፣ በፖሊስ ፍርሃት፣ በፍርድ ቤት ፍርሃት፣ በንግዱ ስርዓት ፍርሃት፣ በግብር ፍርሃት፣
በማንኛውም ነገር ፍርሃት የገጠመን ወንድም እህቶች፣ በፈረሳው፣ በከተማ ግንባታው፣ በወንዝ ዳር ፕሮጀክቱ፣ በመንገድ ዳር ፕሮጀክት፣ በሪቨርሳይድ እና ሮድሳይድ ፕሮጀክት ላይ ይህ በዚህ ሁሉ ጭንቀት፣ ሐዘን፣ ትካዜ የገባ አሁንስ ተስፋዬ ማን ነው እንዳለው እንደ ቅዱስ ዳዊት ከጠየቅ ተስፋህ እግዚአብሔር ከሆነልክ ያለችህን ኑሮህን አስባርካት። የወደክባትን ጌታ ሆይ ወድቄአለሁ አድነኝ በለው። አድነኝ ወድቄአለሁ ከወደኩበት አውጣኝ በለው። እንደ ቅዱስ ጴጥሮስ እየሰመጥኩ ነው ጌታ ያውጣኝ እንዳለው አንተም እየሰመጥኩ እየወደኩ ነው አውጣኝ በለው። ከወደክበት ከሰመጥክበት ተርበ ተቸግረ ተሰቃይተ አዝነ ተክዘ ሊሆን ይችላል። ስልክህን ቀድሶ ቲክቶክ ውስጥ እግዚአብሔር አይሰራም ያለ ማን ነው? በቲክቶክ ስንት ነፍስ እየዳነ ነው? ዩቲዩብ ውስጥ እግዚአብሔር አይሰራም ያለ ማን ነው? ቴሌግራም እና ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ ፌስቡክ ላይ እግዚአብሔር አይሰራም ያለ ማን ነው? ይህ ሁሉ እግዚአብሔር አይደለም ያለ ማን ነው? አባት ቲክቶክም፣ ፌስቡክም፣ ዩቲዩብም፣ ቴሌግራም፣ ኢንስታግራም፣ ትዊተርም ማንኛውም ሶሻል ሚዲያም ቴሌቪዥኑም፣ ሬዲዮንም፣ ጋዜጣውንም፣ መጻሕፍቱንም፣ ስብከቱንም፣ መዝሙሩንም፣ መኪናውንም፣ አውሮፕላኑንም፣ ስልክህንም፣ ደብተርህንም፣ መጽሐፍንም፣ ቤትህንም፣ አልጋህንም፣ ሳሎንህንም፣ መኝታ ቤትህንም፣ ኩሽናህንም የእግዚአብሔር አድርገው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ እገባለሁ የሚለው ጌታ ያንተን ቤት ነው የሚፈልገው እንጂ የኔን ቤት አይደለም። የኔ ቤት ሲመጣ ነው የኔን ቤት መክፈት ያለብኝ። አንቺ ቤት ሲመጣ ሲያንኳኳ በተለያየ ምክንያት መጥቶ ሲያከፈችለት፣ ቲክቶክሽ ላይ አታላግጪ፣ ዩቲዩብ ላይ አትቀልድ፣ ጊዜን በከንቱ አታጥፋ። አምላክ እግዚአብሔር የምታልፍበት መንገድ ያውቀዋል። በምታልፍበት መንገድ ውስጥ ጌታ እንዲጎበኝህ ለምን ፈቃደኛ አትሆንለትም? ለጌታ የሚመች ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እንደ ክርስቶስን እንደመሰለው እንደ ቅዱስ ጳውሎስ ለምንድን ነው ሰውነታችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር ማናቀርበው? የማንም መለፋደጃ፣ የሰይጣን ቤተ ሙከራ፣ የክፋት መናኸሪያ፣ የርኩሰት መደበሪያ የምንሆነው ለምንድን ነው? ኧረ እንቀድሰው። ያለንን ነገር ልብሳችን እናስተካክል፣ አመጋገባችን እናስተካክል፣ አኗኗራችን እናስተካክል። በያለንበት እስከ 4 መጾም ማንችል ለመጾም እስከ 3 እንኳን ጥረት እናርግ። እስከ 6 መጾም ማንችል እስከ 5፣ እስከ 8 መጾም ማንችል እስከ 7፣ እስከ 6፣ እስከ 9 መጾም ማንችል እስከ 8፣ እስከ 11 መጾም ማንችል እስከ 9 ሰግደን ማናቅ አንድ ስግደት፣ መጽሐፍ ቅዱስ አንብበን ማናቅ አንድ የመጽሐፍ ቅዱስ ቃል፣ ቤተክርስቲያን ሄደን ማናቅ አንድ ጊዜ ቤተክርስቲያን እየሄድን ሰው አየኝ አላየኝ ሳንል የሰማዩ የምድሩ ጌታ የብሉዩ የሐዲሱ አምላክ የቀራንዮ ንጉሥ የይሁዳ አንበሳ መድኃኔዓለም ኢየሱስ ክርስቶስ የሁለቱም ኪዳናት አምላክ የቤተክርስቲያን አባት የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታ ፈጣሪዋ መድኃኔዓለም ኢየሱስ ክርስቶስ የቅዱሳን ሁሉ አምላክ የጽዮን ውበት የድንግል ማርያም ልጇ ወዳጇ ጌታዬ ኢየሱስ ክርስቶስ የነቢያትና የሐዋርያት አምላክ ሆይ እኔ ከአባቶች ከእናቶች ከጻድቃን ከሰማዕታት አልበልጥም። ባሪያህ አድርገኝ፣ ልገዛልህ፣ ባለኝ ሁሉ ላክብርህ። ከማጥ ውስጥ አውጣኝ፣ ከችግር ውስጥ ለየኝ። ያለሁበትን የገባሁበትን የሰመጥኩበትን ማጥ ለበረከት ለጽድቅ አድርግልኝ። አናንያ፣ አዛርያ፣ ሲድራቅ፣ ሚሳቅ፣ አብደናቆ፣ ሚሳኤል የተወረወሩበት እሳትን ውሃ እንዲሆን ያደረግ፣ አንበሳ ጉድጓድ የገባውን የተራቡ አንበሶች መካከል የገባውን ዳንኤልን አንበሶቹን በግ ያደረግለት፣ ባህር ውስጥ ተጥሎ የነበረው ዮናስን የሲኦል ደጆችን አየኋቸው ያለው ዮናስን የሚያምር ቤት አድርገህ የአሳ አንበሪ ሆድ ያዘጋጀለት፣ ለኖህ ዘመን ለነበሩ ክፎችን ጠርገህ ኖህን በመርከብ ያዳንከው፣ በግፍ ለተገደለው አቤል የወንድምህ ደም ወደ እኔ ይጮሃል ወንድሜ የት ነው ብለህ ቃየልን የጠየቅለት፣ ስለምን ታሳድደኛለህ ብለህ ስለተሳደዱት ሳታናገር አሳዳጁን ቅዱስ ጳውሎስን የገሰጽከው፣ ዛሬም የሚያሳድዱኝ የሚያስጨንቁኝ ፈተና መከራ የሚያበዙብኝን አንተ ትቀጣለህና እኔ ግን ፈተናውን መሳደዱን ጭንቀቱን ሐዘኑን ስጋቱን ውጥረቱን መቋቋም የምችልበትን ጸጋ ስጠኝ እያልን የየበኩላችንን ጥረት ልናደርግ አይገባም? እኔ ይገባል እላችሁ እፈልጋለሁ። ወንድም እህቶች በያለንበት ይህንን ኑሯችንን አሁን የምንኖረው ኑሮ እግዚአብሔር ፈቅዶታል። አሁን ያለንበት ከዚህ ውስጥ መውጣት ግን የኔና ያንተ ፈንታ ነው። ማግባት፣ የተሻለ ኑሮ መኖር፣ የተሻለ ቤት መገንባት የምትፈልግ ከሆነ ምድር ላይ እንግዳ መሆንን ሳትረሳ ኑር። በተባረከው ልክ ደስ የሚል ኑሮ ኑር። ግን ብቻህን ምድር ላይ እንዲደላህ አትሞክር። ወንድምህ እያለቀሰ እያዘነ፣ እህትህ እየተሳቀቀች፣ ቤተሰቦች እየተንገላቱ አንተ የምቾት ኑሮ ለመኖር አትናፍቅ። እግዚአብሔር ያንተም የዛኛውም ወንድምህና እህትህ አምላክ ለተጨነቀው ላዘነው ለተከዘው ይደርስለታል። አንተ በተሰጠህ ምን አደረግ? ወንድም እህቶች ይህን ማሳሰብ ፈልጋለሁ። ራቁታችንን መሆናችንን መሰቃየታችንን አምላካችን እግዚአብሔር ይፈልገዋል። እኛ ከስቃይ ውስጥ ተቀርጸን ተስተካክለን የቤተ ክርስቲያን ምርጥ ዕቃዎች ሆነን ለእግዚአብሔር ምርጥ ልብሶች ሆነን ባሪያዎቹ ሆነን እኔ ለጌታ ባሪያው ነኝ እንዳለችው እንደ እናታችን እንደ ወለላይቱ እንደ መብርሃን እንደ ቅድስት ድንግል ማርያም እንድንገዛለት ራሳችንን እንድንሰጠው አምላካችን ኢየሱስ ክርስቶስ ይፈልጋል። አንተ ትፈልጋለህ፣ አንቺ ትፈልጊያለሽ። ስለዚህ እንመለስ ወደ አባቶቻችን አምላክ ወደ ያው እግዚአብሔር። ኢትዮጵያ እግዚአብሔር ሳያውቀው እዚህ ሲኦል ውስጥ አልገባችም። ኢትዮጵያውያን እንዲህ የተጨነቁበት ነገር ዙሪያችንን የገጠመን እግዚአብሔር ሳያውቅ አይደለም፣ አባቶቻችን ሳይረዱት አይደለም። ቤተ ክህነት ስቃይ የሆነው በቤተ መንግስት አካባቢ የምናየው ውጥረት በሀገራችን በኢትዮጵያ ላይ ከመቼውም ጊዜ በላይ ግፍ፣ ነውር፣ እርኩሰት በዝቶ የምናየው እኛም በየቤታችን በደል የምንበድለው
እግዚአብሔር ሳያውቅ ቀርቶ አይደለም። ቀጪ ያልነሳን እግዚአብሔር የተመሰገነ ይሁን። የምንሳቀቅበትን ነገር ሁሉ የሰጠን አምላካችን እግዚአብሔር ይክበር። ጭንቀቶቻችን፣ ሐዘኖቻችንን ያበዛብን አምላካችን እግዚአብሔር ይመስገን። ይህን ሁሉ ያደረገብን ሲደረግብን ዝም ያለ ቸር አምላካችን የቤተክርስቲያን አባት የካህናቱ አለቃ ሲሰረቅ ዝም የሚለው ቤተክርስቲያን ሲጨበረበር ካህኑ ምዕመኑ አብረን ነውር ስንሰራ ክፋታችንን የታገሰ በዚህ ውስጥ ሁሉ በትዕግስት አሳልፎ እዚህ ያደረሰን በሰንበት ትምህርት ቤት ውስጥ በሰበካ ጉባኤም በልማትም በስብከት ወንጌልም የአቅማችን ድርሻ ሳንወጣ ስናጉረመርም ዝም ያለን ቸር አምላክ እግዚአብሔር የተመሰገነ ይሁን። አሁን የድርሻችንን እንወጣ፣ የድርሻህን ተወጣ። አታጉረምርም። የክርስቲያን ለፍላፊ፣ የክርስቲያን ወሬኛ፣ የክርስቲያን ምቀኛ፣ የክርስቲያን ተንኮለኛ፣ የክርስቲያን ነገረኛ፣ የክርስቲያን ቃይል የለም። የክርስቲያን አቤል አለ፣ የክርስቲያን ጳውሎስ አለ፣ የክርስቲያን ጴጥሮስ አለ፣ የክርስቲያን አቡነ ገብረ መንፈስ ቅዱስ አሉ፣ የክርስቲያን አርሴማ አለች፣ የክርስቲያን ጳውሎስ አለ፣ የክርስቲያን ቅዱስ ጊዮርጊስ አለ፣ ቅዱስ ቂርቆስ አለ፣ ሐና አለች፣ ራሄል አለች፣ ርብቃ አለች፣ ሰማዕታት፣ ጻድቃን፣ ክርስቶስ ሰምራ፣ ወለተ ጴጥሮስ እያልን የምንጠራቸው ክርስቲያኖች አሉ። እና ወንድም እህቶች መከራችንን ችግራችንን እግዚአብሔር ፈልጎታል። ከነቢያት አንበልጥም፣ ነቢያት ብዙ መከራ ተቀብለዋል። ከሐዋርያት አንበልጥም፣ ሐዋርያት በአዲስ ኪዳን ብዙ መከራ ተቀብለዋል። ጻድቃን ሰማዕታት እያልን ገድል የተጻፈላቸው የምናነበው ሁሉ በሚያስቸግር ዘመን ውስጥ አልፈው የኖሩትን ነው። መጽሐፍ ቅዱስ ጠቅላላ ራቁታችንን መሆናችን ያውቃል። ከአንዱ በሬ የተሻለ ቆዳ የለንም። ቆዳችን ስስ ነው። እንደ ከብት ቀንድ የለንም፣ ወይ መርዝ የለንም፣ ኃይል የለን፣ ክንፍ ያልተሰጠን በረን አናመልጥ። ለዚህ ሁሉ መከራና ችግር የዳረገን በእውነት ስስ ቆዳ ሰጥቶ ደካማ ሰውነት አልብሶ እዚህ ምድር ላይ የጣለን አምላካችን እግዚአብሔር የተመሰገነ ይሁን በእውነት። ስለዚህ ያስጨነቀን የወደቅንበት ለበጎ እንዲሆንልን እንዲያነሳ አምላካችንን ልንለምነው ይገባል የሚለውን ማሳሰብ እፈልጋለሁ። ለምን ወደቅኩ አይደለም፣ ለምንድን ያልተነሳሁት እንበል። የተጨነቅንበትን እግዚአብሔር ይፈልገዋል፣ ያዘንበትን እግዚአብሔር ይፈልገዋል። ሊቀርጸን ነው፣ ሊያነሳን ነው። ሊያስተካክለን ሲፈልግ ወደ መከራ አሳልፎ ሰጠን። ዲቃላ ከሆን አንቀጣም፣ ልጆቹ ከሆን ተቀተናል። ልጆቹን የማይንከባከብ እግዚአብሔር የለም። ለልጆቹ የማያስብ አምላክ ቤተክርስቲያን የላትም። ለአንተም ያስባል፣ ለእኔም ያስባል፣ ለአንቺም ያስባል፣ ሁላችንም የሚያስብ አንድ አምላክ በብሉይም በሐዲስም ያለው ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ የምንለው አንድ እግዚአብሔር ነው። በዚህ 80 አሐዱ መጽሐፍ ላይ በሙሉ ተሰብኮ የምናገኘው ማለት ነው። ለዚህ አምላክ ለእግዚአብሔር መገዛት የምንፈልግ ወንድም እህቶች እያለንበት የገጠመንን ነገር ለበጎ እንዲያደርግልን እኛ የምንችላትን በጎ ነገር ማድረግ እንድንጀምር ይገባል የሚለውን ማሳሰብ ፈልጋለሁ። እንደ እግዚአብሔር ፈቃድ እንደዚህ አይነት ትምህርት ማስተላለፍ ለማብዛት እሞክራለሁ። እናንተ በርቱ። ሀሳብ አስተያየት ካላችሁ ግፉበት። ምንችላቸውን በጎ ነገሮች ሰንበት ትምህርት ቤትም ይሁን ሰፈርም ይሁን ቤት ላይ መስሪያ ቤት ላይ አትናላግድ። በቃ ክርስቲያን አጉረምራሚ፣ ክፉ፣ ምቀኛ፣ ተበሳጪ፣ አኩራፊ አይደለንም። ብዙዎቻችን ነን ለክፋት እንጂ ለጽድቅ ቅርብ አይደለም። ስለዚህ ከክፋታችን እንመለስ። ወደ አባቶቻችን አምላክ በብሉይም በሐዲስም እንደሚመለከው ሰማይና ምድርን ወደ ፈጠረው ቀንና ሌሊት ወደሚያፈራርቀው የጥንቱ አባት የአባታችን አዳም የእናታችን ሔዋን የነቢያትና የሐዋርያት የጻድቃን ሁሉ አምላካችን እንዲሆንልን ወደ እርሱ እንመለስ። ችግራችን ሳይገባው ቀርቶ ዝም አላለንም። ሊያድነን፣ ሊፈውሰን፣ ሊረዳን ዛሬም ሊጎበኛን ፈቃደኛ ነው። እኛ ደግሞ ፈቃደኛ ሆነን አድነኝ፣ ይህን መከራ ችግር ማለፍ የምችልበት ጸጋ አትንሳኝ ብለን እዚህ ከመረጋገጥ ተመልሰን በተሰጠን ጸጋ በተሰጠን ኑሮ ልክ ያላችሁ ይበቃችኋል ተብሏልና ያለንን አመስግነን በጎደለን እየለመን ጤነኛ ለመኖር እንድንችል የአባቶቻችን የሁሉ አምላክ የቅዱሳን አምላክ እግዚአብሔር ይርዳን። የሁላችንን መጨረሻ ያሳምርልን። ቀርቦ ከመራቅ ተቀድሶ ከመርከስ ጀምሮ ከማቋረጥ መድኃኔዓለም ኢየሱስ ክርስቶስ ሁላችንን የሚጠብቀን የሁላችንን መጨረሻ ያሳምርልን። በጸሎታችሁ አትርሱ። ኃይለ ጊዮርጊስ ደበበ ነው። ሐምሌ 1 ምሽት 2018 ዓ.ም። ይመቻችሁ፣ አትጥፉ። መልካም ጊዜ